ታሪክ በወረቀት ብቻ ሳይሆን በቆዳና በብራና ላይ ተጽፎ ለዘመናት ሲጠበቅ ኖሯል። ነገር ግን ስንቶቻችንን በእነዚህ የጥንት ድርሳናት ውስጥ የታሸጉትንና ለዓለም የተሰወሩትን እውነተኛ ምስጢራት የምናውቀው? ማንነታችንን የሚገልጹ እምነታችንን የሚያጸኑና የጥንቱን ጥበብ የሚመሰክሩ ያልተሰሙ ታሪኮች አሉ። ከስነ ፍጥረት ማለዳ እስከ ነገስታቱ ግርማ፣ ከቅዱሳኑ ገድላት እስከ ኢትዮጵያውያን ጀግኖች። ይህ ቻናል ዝም ብሎ የታሪክ መድረክ አይደለም። ይልቁንም የጠፉትን ለማግኘት የተሰወረውን ለመግለጥና የታሪክ መጋረጃን ቀደን እውነቱን ለማየት የምንጓዝበት መንፈሳዊ መርከብ ነው። እዚህ ከመጽሐፍ ቅዱስ ምስጢራት ጀርባ ያለውን እውነት እንመረምራለን። በጥንታውያን አባቶች ብዕር የተከተቡትን የጥበብ ምንጮችን እንፈልጋለን። በየሳምንቱ የቅዱሳንን ገድላት፣ የነገስታቱን ታሪክ፣ የመጽሐፍ ቅዱስን ስውር ምስጢራትና በኢትዮጵያውያን ምድር የተፈጸሙትን ድንቅ ክስተቶች በጥልቅ ትረካና በምስል አቀናጅተን ወደ እናንተ እናቀርባለን። እውነትን ከምንጩ፣ ታሪክን ከድርሳናቱ አጣጥመን ለእናንተ የምናደርስበት ልዩ ዝግጅት። የታሪክና የእምነት ድልድይን ለመገንባት ዝግጅታችንን አጠናቀናል። አሁኑኑ የቻናላችን ቤተሰብ በመሆን የዚህ ታላቅ ማህደር ቤተሰብ ይሁኑ።